በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በኅዳር ወር የሚነበብ የአባታችን የቅዱስ መርቆሬዎስ ገድል ይሄ ነው። ንጉሡ 4 የጋሉ ብረቶችን እንዲያመጡና የሁለቱም በታች ሁለቱም በጎንና በጎን እንዲያስገቡ ታዘዘ። እንዲሁም አደረጉበት። ከሥጋው ስለ ክፉ ሽታ ፋንታ ከሽቱ ሁሉ የሚበልጥ ሽታ ወጣ። ያሁ ያሉት ሁሉ እስኪያደንቁ ድረስ ቅዱስ መርቆሬዎስ በዚህ ሁሉ መከራ እያለ አንድ ቃል አልተናገረም። ወደ ሰማይ ቀና ብሎ ይጸልይ ነበር እንጂ። ንጉሥ መርቆሬዎስ ሆይ አዳኝ ይህ የት አለ እስኪል ጥራውና መጥቶ ያድህን፣ ብትሞትም ሊያድንህ ይችላል ብለህ ነበርና አለው። ቅዱስ መርቆሬዎስ የወደድከውን አድርግ፣ ብትገድለኝም ሥጋዬን ብቻ ትገድላለህና ነፍሴን ግን ያለ እግዚአብሔር ብቻ የሚገድል የለም። አንተ ሁሉን ሥጋዬን ማጥፋት ትችላለህ፣ ነፍሴን ግን ለዘላለም የማይጠፋና የማይለወጥ ምስጋና የደረሰውና ወደ እግዚአብሔር ትሄዳለች አለው። ንጉሡ ቁልቁል እንዲሰቅሉት ወድቆ ተንቀጥቅጦ ፈጥኖ እንዲሞት በአንገቱ ላይ ታላቅ ድንጋይ እንዲሰቅሉ አዘዘ። ጌታ ኢየሱስ ክርስቶስ ሰማዕት መርቆሬዎስ ዘወትር ከእርሱ ጋር በሚኖር በፈጣሪው በእግዚአብሔር ኃይል ይህን ሁሉ መከራ ተቀበለ። ንጉሡ ይህን ሁሉ መከራ እንደታገሰ ባየ ጊዜ ስለ እርሱ ፈራ። በጦር ጊዜ ኃይሉንና ብርታቱን አይቷልና መንግስቱም እንዳይነጥቀው ፈራ። ንጉሡም ከፍርሃቱ ብዛት የተነሳ ፈጥነው እንዲገድሉ ታዘዘ ወደደ። ያን ጊዜ ድንጋይም ከአንገቱ እንዲያወልቆ ዘርግተው ወጥረው እንዲያስሩት ከሪያና ከላሞች ቆዳ በ4 ጉንጉን በተሰራ ጅራፍ እንዲገርፉ ታዘዘ። ደሙም ምድር እስኪሞላ ድረስ እንዲሁ አደረጉበት። እርሱ ግን በእግዚአብሔር ታመነ፣ እንደ ብረቱም ድንጋይ ሁሉን ቻለ። ሕማምንም አልፈራም። አስተኝተው ከሚገርፉት ቦታም ወደ ፈጣሪው እግዚአብሔር እየጸለየ የተነሳ እንዲህም አለ። ስለ ቅዱስ ስም ጠላቶችን እንዲያሰቃዩ ዝግጁ ያደረገ ሁሉን የያዝህ አምላክ ጌታዬ ፈጣሪ ኢየሱስ ክርስቶስ ወይ ፈጽሜ አመሰግንሃለሁ አለ። ስለ እኔ ስቃይህን ፈጽመሃልና ስለ እኔ ሃይማኖትህን ጠብቀሃልና ከሞት በኋላ ትወርስ ዘንድ የከበረ ምስክርነትን አክሊልና ያዘጋጀውልን በመንግሥተ ሰማያት ውስጥ ማረፍን ተቀበል። ከአገልጋዬ መርቆሬዎስ ሆይ እውነት እልሃለሁ በቤትህና ሹመትን በዚህ ዓለም ያለን ሁሉ ፍጹም ደስታ እንዲሁም ከፍታና ክብር ገንዘብና ጥሪት ትተህ እኔን ፈልገህ ወደ እኔም እንደመጣ ስለ ስሜ ራስህን ለሕማምና ለመከራ ስለሰጠን ነው። ስምን በዓለም ሁሉ የታወቀ እንዲሆን አደረግ። ሁልጊዜም በስም ብዙ ኃይል ይታያል። ከሞትም በኋላ በንጹሕ ልብ ታምነው የሚያስቡን ሁሉ ለዘላለም ይድናሉ። አሜን። ቅድስት ለምትሆን ቤተ ክርስቲያን ሚካኤል ለዘላለሙ ተላላኪ ሆነው አሜን። ቅድስት ወደምትሆን ቤተ ክርስቲያን ወደ ማህበረ በኩል አቀርበዋለሁ። ልጁንም በአንተ ስም የሚጠራውን ከፍ ሁሉ እጠብቀዋለሁ። ምስክርነትና የገድልን መጽሐፍ የሚጽፈውን እኔ ስሙን በሕይወት መጽሐፍ ውስጥ እጽፈዋለሁ። የሚያነበውንና የሚተረጉመውን የሚሰማውን እኔ በመንግሥተ ሰማያት የደስታ ቃል አሰማዋለሁ ለዘላለሙ አሜን። ቅዱስ መርቆሬዎስ ከጌታ ዘንድ ይህንን ቃል በሰማ ጊዜ ነቃ፣ እጅግም ተደሰተ። የታዘዙትን ፈጥናችሁ የታዘዛችሁትን አድርጉ። እኔ ዓለሙ ሁሉ ወደ እርሱ የሚጠራ እግዚአብሔር ወደ እርሱ እንደጠራችሁ ሸክማችሁ እንዲቀለላችሁ ፍጹም ሀሳባችሁ ወደ እርሱ ይመልሱ። ቅዱሳን የሚያመሰግኑ ማደሪያን መግቢያን ያድላችሁ ዘንድ ማልዳለሁ አላቸው። ከዚያ በኋላ ራሱን ዘንበል አደረጉ፣ አንገቱንም ቆረጡ። ኅዳር 25 ቀን ምስክርነቱን ፈጸመ። ንጽሕት የምትሆን ነፍሱ በታላቅ ደስታ ወደ ሰማያት አረገች። ከታምሩ መጽሐፍ ያነቡት ዘንድ የሚገባ ብዙ ታምር ከእርሱ ከስጋው ታየ። በሰይፍ የተተከለም ጊዜ ስጋው እንደ በረዶ ነጭ ሆነ። የሚጣፍጥ ሽታ ከእርሱ ወጣ። ብዙዎችም አይተው በእግዚአብሔር አመኑ፣ ቅዱስ ለሚሆን ስሙ ተገዙ። በዚህ ዕለት ብዙ ሰማዕታት ሆኑ። ስጋውንም ከተገደለበት ቦታ ወደ ሌላ ቦታ ወስደው አስቀመጡት። ቸርና ማሪ ከሚሆን ከአባቱና ማዩ ከመንፈስ ቅዱስ ጋር ክብር ምስጋና ይግባው። በጌታ በኢየሱስ ክርስቶስ ኃይል ከእርሱ ብዙ ታምር ተገለጸ። ዛሬም ዘወትር ለዘላለሙ አሜን አሜን። ይሁን ይደረግልን አሜን። በአብ ስም አምነን አቡን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስ ሰራጼ ብለን ምን ላይ ጠይቋ አካላት 3 ብልን በባህሪ በሉ ነው አገዛዝ በስልጣን አንድ አምላክ ብለን አምነን ከሞት በኋላ በሕይወት ሳለን ያደረገው የቅዱስ መርቆሬዎስ የታምሩን ነገር እናነባለን። ጸሎቱ በረከቱ ኃይሉ ምረዴት ከሁላችን ሕዝበ ክርስቲያን ጋር ይሁን አሜን። ክብርት በምትሆን በረፍት ባል ቀን የተሰበሰባችሁ ሁላችሁም የክርስቶስ ቤተሰቦች ሆይ አንዱ ሰው መንፈስ ቅዱስ እንዳናገረው ስሙ። ያ ሰውም እንዲህ አለ። ክርስቶስ መከራ ቀንበር የተሸከመ ብፁዕ ሰማዕት መርቆሬዎስ ነው። ዳግመኛም ደካማችሁን የሚረዳችሁ ያዘኑትን የሚያረጋጋችሁ ተስፋ ለቆረጡ ተስፋ የሚሆናቸው በጽኑ አገዛዝ ያሉትን የሚያድናቸው ለድሃ አደጎች አባት የሚሆናቸው እንደ ጊዮርጊስ ረዳቱ የቀረበ እንደ ፈጣሪ ክርስቶስ መከራ የተቀበለ እንደ ጴጥሮስ እንደ ጳውሎስ ድውያንን የሚፈውስ እንደ እንጦንስና እንደ አርሳኒዮስ ጣዕመ ዓለምን የናቀ በ3 አክሊሎች የተቀናጀ እንደ እስጢፋኖስ ምስጢረ ሰማዕትን ያየ እንደ አድማስ ድንጋይ ብርቱ የሆነ እንደ እባብ ብልክ እንደ ርግብ የዋህ እንደ ኢዮብ ትዕግስቱ ቅዱስ መርቆሬዎስ ነው። ለመሆኑ በሕይወት ሳለ ከሞቱም በኋላ ያደረገው ድንቅ ተአምር መናገር የሚችል እንደምን ያለ ልሳን ነው?
ጌታ የሰጠው ቃል ኪዳኑ ገድሉን መስማት የሚችልስ ምን ጆሮ ነው? የታምራቱ መጽሐፍ መጻፍ የሚችልስ ምን እጅ ነው? የቅዱስ መርቆሬዎስ የታምር ምስጢር የሚያስብ ምን አእምሮ ነው? ነገር ግን ከታምሩ ትንሽ እንጽፋለን፣ ትንሽም እንሰማለን። ጸሎቱ በረከቱ አማላጅነቱ ሁላችን የጻድቃን የገድላቸው የድካማቸው በረከት ከሁላችን የጥምቀት ልጆች ጋር ይሁን ለዘላለሙ አሜን። ሰማዕት ቅዱስ መርቆሬዎስ ቤተ ክርስቲያን አጠገብ የሚኖር አንድ ሰው ነበረ። ቤቱም ከቅዱስ መርቆሬዎስ ቤተ ክርስቲያን ትዩ ነበር። ይህችው በቅዱስ መርቆሬዎስ ስም በኢትዮጵያ ምድር ለመጀመሪያ ጊዜ የተሰራች የቤተ ክርስቲያን ናት። ያ ሰውም ወደዚያች ቤተ ክርስቲያን ሂዶ በልቡ ስለተሳለ እንዲህም አለ። ስም በዓለም ሁሉ የታወቀ ለሁሉም ድካም ረዳት የሚፈጥን ቅዱስ መርቆሬዎስ ብርቱ በሚሆን ኃይል ተማጽኛለሁ። ስጋ አደማዊ በሚሆን አገልጋይ እነሆ በፊት ቆሜያለሁ። ወደ ቤቴም በሰላም ብትመልስ የጦር መሳሪያ ለቤተ ክርስቲያን እሰጣለሁ። ይህንም ብሎ ከመስፍኑ ሰራዊት ጋር ወደ ሰልፍ ሄደ። ከጠላት ጋር ሲጋደሉ ጀመር። ታላቅ ግድያም ሆነ። በአንዱ በኩልም አገሩን በሳት ሲያቃጥሉ ምንም ከመቃጠል ያስቀሩት አገር የለም። ያ ሰውም በደህና ወደ ቤቱ ከተመለሰ በቀረ ግዳይ ወይም ምርኮ አልፈለገም። ያን ጊዜ በአረሚ እጅ ተማረከ። በጽኑ እስራትም ታሰረ። ቅዱስ መርቆሬዎስ በረድኤቱ አልተለየውም። በእርሱ ላይ ኃይሉን ሊገልጽ ነው እንጂ ዳግመኛ እምነቱና የልቡን ጽናት ላይ ነው እንጂ። ያ ሰውም መርቆሬዎስ ሆይ ኃጢአቴን ስራዬን ክፋት አትይ፣ በፈጣሪ ረድኤት ጎብኘ እንጂ ለረድኤት የሚፋጠኑ ቅዱስ መርቆሬዎስ ለዛ አርማዊ መልህም ታየው። በጦር መሳሪያ ተሸልሞ ወዳጅ ፍታው ባትፈታው ግን ኃይሌን ባንተ ላይ ያሳያለሁ አለው። በዛን ጊዜ አረማዊ እንደተንቀጠቀጠ ከእንቅልፉ በነቃ። ፈጥኖም ሂዶ ልቡ ራራና ከስሩ ፈታው። በልሙ የተያየውንም ጀምረው እስከ መጨረሻው ነግሮ ጀመር። በዚያ ጊዜ ተደሰተ፣ እግዚአብሔር አመሰግነው። እንዲህም አለ። ቅዱስ መርቆሬዎስ ሆይ ኃይልህ ታላቅ እንደሆነ አወቅ። ቃል ኪዳንም ከሲኦል እንደሚወጣ ተረዳው። የተሸከመች ማፀን ብፅዕት ናት። ታጥብተው ያሳደጉ ወጥቶች ብፁዓን ናቸው። እየወጣ እየገባ ተቀመጠ። በአንዲት ቀንም እርሱና የተማረከው አባት ልብሳቸውን ሊያጥቡ ወደ ወንዝ ወረዱ። በዚያን ጊዜ ካራውን አንስቶ የተማረከውን አባት ሰለበው። ሰለባውንም ይዞ ወደ ቤቱ ገባ። ከተማረከ አንስቶ እስከዚያ ቀን ድረስ ሆኖ የማያውቅ ታላቅ ደስታ ሆነ። የዚያች ሀገር ሰዎችም እግዚአብሔርን አመሰገኑ። በእውነት የክርስቶስ ወዳጅ ነው አሉ። እናንተ የአዲስ ጥምቀት ልጆች ሆይ ይህን ሁሉ የሆነው እርሱ አምኖ በእርሱ ዘንድ ለሚማጸን ኃይሌም በሚያደርግ በጌታ በኢየሱስ ክርስቶስ ሰማዕት በቅዱስ መርቆሬዎስ ተራዳኢነት ነው። እኛንም በጌታችን ዘንድ ባለሟልነትን ያገኝናል። ስለ ኃጥአን ምሕረት የምሕረት ቃል ኪዳን የተቀበለ ቅዱስ መርቆሬዎስ ተአምር የሰማን ባሪያዎቹን አገልጋዮቹን ወደ አዳራሹ አግባ ለዘላለሙ አሜን።